ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ። የካፋ ዞን ምክር ቤት አራተኛ ዙር 11ኛ ዓመት 23ኛ መደበኛ ጉባኤውን ከነሐሴ 6 እስከ 7 2016 ዓ.ም በቦንጋ ከተማ እንደሚያካሂድ አስታውቋል። ጉባኤውን ለማካሄድ የሚያስችል ቅድመ ዝግጅት መጠናቀቁንም ዋና አፈ ጉባኤ ግርማ ደፋር ለካፋ ቴሌቪዥን ገልጸዋል። ዋና አፈ ጉባኤው ሰኞ በሚጀምረው ስብሰባ የ2016 የምክር ቤቱ እቅድ አፈጻጸምን ጨምሮ የአስፈጻሚ አካላትና የፍርድ ቤት የሥራ አፈጻጸም ሪፖርት ቀርቦ ውይይት እንደሚደረግበትም ተናግረዋል። 2016 ዓመተ ምህረት የምክር ቤቱ ሪፖርት ይቀርባል። እንደዚሁም የአስፈጻሚ አካላት የ2016 ሪፖርት አፈጻጸም ቀርቦ ይገመገማል። የ2016 ዓመተ ምህረት የዞኑ ከፍተኛ ፍርድ ቤት ሪፖርትም እንደዚሁ ቀርቦ ይገመገማል። እንደዚሁም የሶስቱም የመንግስት አካላት የ2017 ዓመት እቅድ ቀርቦ ይጸድቃል። ከዛም ጋር ተያይዞ ያን እቅድ ለማስፈጸም የሚያስችል የ2017 በጀት የዞኑ በጀት ቀርቦ ይጸድቃል። ሌሎች አጀንዳዎችም እንደዚሁ አብሮ ለውይይት ቀርቦ የሚጸድቁ መሆኑ በአዲሱ በጀት ዓመት የተያዘ የምክር ቤት የአስፈጻሚዎችና የከፍተኛ ፍርድ ቤት እቅድ እንዲሁም እቅዱን ለማስፈጸም የተያዘ በጀት ላይ ውይይት ተካሂዶበት ይጸድቃል ተብሎ ይጠበቃልም ብሏል። የምክር ቤቱ አባላት ነሐሴ 5 2016 ዓ.ም ጀምሮ በመገኘት ሰነዶቹን እንዲወስዱ ያሳሰቡት ዋና አፈ ጉባኤው ተሳታፊዎች ጉባኤው ላይ በጊዜ መገኘት እንዳለባቸውም ጠቁመዋል። ለዚሁም የቅድመ ዝግጅት ስራ እንደ ዞን ምክር ቤት አጠናቀናል። ጥሪውም ተላልፏል። በዚህ ጥሪ መሰረት የዞኑ ምክር ቤት አባላት የሆኑት በተባለው ሰዓትና ጊዜ በካፋ ዞን ባህል አዳራሽ ላይ እንዲገኙ በድጋሜ ጥሪን ያስተላለፍኩ። በእኛ በኩል እንደ ዞን ምክር ቤት አጠቃላይ ለጉባኤ የሚሆኑ ቅድመ ዝግጅቶች አጠናቀን ጉባኤተኛውን በመጠባበቅ ላይ እንገኛለን የሚል ነው። በጠላ ወረዳ የሚከበረው የካፌቾ ብሔር የዘመን መለወጫ በዓል ባህላዊ ይዘቱን ጠብቆ በድምቀት መከበር እንዲችል የበዓሉ አብይ ኮሚቴ ከሚመለከታቸው አካላት ጋር ውይይት አካሂደዋል። በወረዳው የአማ ቀበሌ ሾሾ ሞጎ ላይ የብሔሩ ተወላጆችና ሌሎች ታዳሚዎች በተገኙበት ለሚከበረው በዓል ከወዲሁ በቂ ቅድመ ዝግጅት መደረጉን የወረዳው ዋና አስተዳዳሪና የአብይ ኮሚቴ ሰብሳቢ አቶ አትርሴ ሸታቸው ተናግረዋል። የህዝብ በዓል የሆነው የካፌቾ ብሔር የዘመን መለወጫ በዓል በድምቀት እንዲከበርና እሴቱን ጠብቆ ለትውልድ መተላለፍ እንዲችል ሁሉንም የማህበረሰብ ክፍል የማሳተፍ ስራ ተጠናክሮ እየተሰራ መሆኑንም አቶ አትርሴ አስረድተዋል። በብሔሩ ዘንድ የአዝመራን ወቅት በመቁጠር በሚከበረው በዚህ በዓል ሁሉም በባለቤትነት ስሜት መሳተፍ እንዳለበት አሳስበዋል። ዘገባው የጠላ ወረዳ መንግስት ኮሚኒኬሽን ነው። በክልል ውስጥ የሚገኙ የመንግስት የልማት ድርጅቶችን ውጤታማ ለማድረግ የባለድርሻ አካላት ድጋፍ ወሳኝ መሆኑ ተጠቆመ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ኮንስትራክሽን ኮርፖሬሽንና የክልሉ ዲዛይንና ግንባታ ቁጥጥር ኮርፖሬሽን ከባለድርሻ አካላት ጋር የውይይት መድረክ በቦንጋ ከተማ አካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። ሲሆን ታደለ በመድረኩ ኮርፖሬሽኑን የተመለከቱ ገለጻዎች በሚመለከታቸው የዘርፉ ኃላፊዎች ተደርጎ በሁለቱም ኮርፖሬሽኖች ላይ በባለድርሻ አካላት ውጤታማ ሊያደርግ በሚያስችል መልኩ ውይይት ተደርጓል። በውይይቱም ሰፊ የመሰረተ ልማት ግንባታ ክፍተትን በዘላቂነት ለመፍታት ታስበው የተቋቋሙ የመንግስት የልማት ድርጅቶች ስለመሆናቸው ተመላክቷል። በመድረኩ የተሳተፉ ባለድርሻ አካላት በሁለቱም ኮርፖሬሽኖች በሰው ኃይል ውጤታማነት ላይ የፕሮጀክቶችን የመፈጸም አቅም እንዲሁም በጥራትና በጊዜ በማጠናቀቅ ላይ ትኩረት ማድረግ እንዳለባቸው አንስተዋል። ተወዳዳሪ ለመሆን ኮርፖሬሽኖቹ ስራዎቻቸውን በተሻለ የጥራት ደረጃና በተቀመጠላቸው የጊዜ ገደብ በማጠናቀቅ ላይ ትኩረት ሊያደርጉ ይገባል ብለዋል። በቀጣይም በሀብት በልምድና በአመለካከት ትኩረት ማድረግ እንዳለባቸው በመግለጽ ተቋማቱን የተሻለ ደረጃ ለማድረስ ተቀናጅተው እንደሚሰሩም ተናግረዋል። በምክክር መድረኩ የተገኙት የክልሉ ምክትል
ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የደቡብ ምዕራብ ኢትዮጵያ ኮንስትራክሽን ኮርፖሬሽንና ዲዛይንና ግንባታ ቁጥጥር ኮርፖሬሽን በክልሉ የሚታዩ የመሰረተ ልማት ችግሮችን ለመፍታት ታስቦ የተቋቋሙ መሆናቸውንም ገልጸዋል። ሁለቱም ተቋማት የክልሉ መንግስት ሀብት በመሆናቸው ውጤታማ ለማድረግ ባለድርሻ አካላት በተገቢው ሊደግፍ እንደሚገባ የገለጹት አቶ ማስረሻ ተቀናጅቶ መስራት እንደሚጠበቅባቸውም ገልጸዋል። በቀጣይ ሁሉንም ባለድርሻ አካላት ያሳተፈ የውይይትና ስለ ተቋማቱ አጠቃላይ ምንነትና በምን መልኩ መደገፍ እንዳለባቸው ግንዛቤ በመፍጠር ላይ ሰፊ ስራ መስራት አስፈላጊ መሆኑንም ተናግረዋል። የክልሉ ኮንስትራክሽን ኮርፖሬሽን ቦርድ ሰብሳቢና የክልሉ ውሃ ማዕድንና ኤነርጂ ልማት ቢሮ ኃላፊ ኢንጂነር በየነ በላቸው የኮርፖሬሽኖቹን አቅም በመፍጠር አዋጭ የሆኑ የኢንቨስትመንት ዘርፎች ላይ ትኩረት ማድረግ እንደሚገባቸው ጠቅሰዋል። ውጤታማ ለመሆን የስራ ባህል፣ የባለሙያ አቅምና በጥራት መስራት ላይ ትኩረታቸውን ማድረግ ይገባል ሲሉም ተደምጠዋል። ለዚህም ተቋማዊ አደረጃጀታቸውን ለክልሉ በሚመጥን መልኩ ማዋቀር እንደሚገባቸው ኢንጂነር በየነ ተናግረዋል። የክልሉ ዲዛይንና ግንባታ ቁጥጥር ኮርፖሬሽን ቦርድ ሰብሳቢና የከተማ ልማትና ኮንስትራክሽን ቢሮ ኃላፊ ኢንጂነር የማታ አለም ቸኮል በበኩላቸው በክልሉ ውስጥ የሚሰሩ የግንባታ ፕሮጀክቶችን በተያዘላቸው የጊዜ ገደብ ለማጠናቀቅ የመንግስት የልማት ድርጅቶች ሚና ወሳኝ መሆኑንም ተናግረዋል። ሁለቱም ኮርፖሬሽኖች እርስ በርስና ከመንግስት ተቋማት ጋር በመናበብ መስራት እንደሚገባቸው ገልጸዋል። ከውጪ ዩክሬን ሩሲያ ውስጥ ዘልቃ በመግባት የአየር ጦር ሰፈር መደብደቧን ገለጸች። ኪየቭ በሩሲያ የአየር ኃይል ሰፈሮች ላይ ጥቃት እያደረሰች ያለችው ሩሲያ የጦር አውሮፕላኖቿን ተጠቅማ የምታደርሰውን የማጥቃት አቅም ለማዳከም ነው ተብሏል። ማርሺ ሴፉ Ukraine launching a major attack into Russia in what appears to be its biggest incursion into the country since the war began 2.5 years ago. የዩክሬን ጦር በምዕራብ ሩሲያ በሊፕሲክ ግዛት በሚገኘው የአየር ጦር ሰፈር ላይ ሌሊቱን ባደረሰው ድብደባ ቦምቦችን ማውደሙና በርካታ ፍንዳታዎችን ማድረሱን ገልጿል። ኪየቭ በሩሲያ የአየር ኃይሎች ሰፈሮች ላይ ጥቃት እያደረሰች ያለችው ሩሲያ የጦር አውሮፕላኖቿን ተጠቅማ የምታደርሰውን የማጥቃት አቅም ለማዳከም ነው። ከፍተኛ እሳት ሲነሳና ፍንዳታ ሲከሰት ታይቷል ብሏል የኪየቭ ጦር በቴሌግራም ገጹም። የሩሲያ አውሮፕላኖች በዚህ የአየር ጦር ሰፈር እንደነበሩም ጦሩ ገልጿል። በደርዘን የሚቆጠሩ አውሮፕላኖች፣ ሄሊኮፕተሮች እንዲሁም 700 ቦምቦች በሚገኙበት በዚህ የጦር ሰፈር ጥቃት የደረሰው ድሮን መሆኑን ሮይተርስ የደህንነት ምንጩን ጠቅሶ ዘግቧል። የሩሲያ ሊፕሲክ ግዛት አስተዳዳሪም የጥቃቱን መፈጸም አረጋግጧል። አስተዳዳሪው በዩክሬን ድሮኖች በደረሰው ከባድ ጥቃት ፍንዳታ መከሰቱን፣ ኃይል አቅርቦት መቋረጡንና 9 ሰዎች ደግሞ መቁሰላቸውን ተናግሯል። የሩሲያው ኢንተርፋክስ ዜና አገልግሎት የአካባቢውን የአደጋ ጊዜ ሰራተኞችን ጠቅሶ እንደዘገበው በግዛቷ ዋና ከተማ ዳርቻ የእሳት አደጋ ተቀስቅሶ ነበር። ከባለፈው ማክሰኞ ጀምሮ የኪየቭ ጦር ድንበር በማቋረጥ ኩርሲክ በተባለችው የሩሲያ ግዛት ከፍተኛ ጥቃት እያደረሰ ነው ስትል ሞስኮ ከሳለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ዩክሬን በኩርሲክ ግዛት ጥቃት ማድረሷን በቀጥታ ባይናገሩም የዩክሬን ጦር እንዴት ማስደንገጥ እንዳለበትም ያውቃል ሲሉ ለጦሩ አድናቆታቸውን ገልጿል። ድርጊቱን አደገኛ ጸባጫሪነት ሲሉ የገለጹት ፕሬዝዳንት ፑቲን የገባው የዩክሬን ጦር ሙሉ በሙሉ እንዲደመሰስ ትዕዛዝ አስተላልፏል። ከስፖርት ወዳገኘናችሁ ዘገባዎች ተሻገርን። ቦትስዋና ለኦሎምፒክ ጀግናዋ ልዩ ክብር ሰጥታለች። በፓርኩኖ የሀገሪቱ መንግስት 10,000 የአሜሪካን ዶላር ሽልማት እንዲበረከትለት መወሰኑ ተዘግቧል። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታዊት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ